ቦይፍሬንድ ገርልፍሬንድ ኤክስህ ማናክስ ፋሽን የሆነበት ዘመን ልጆቻችን ላይ ስጋት ውስጥ ባደረበት ዘመን ራሷን የጠበቀችውን መርየምን እንደ ሞዴል ማንሳት በእኛ ላይ ግዴታው ራስን የጠበቀች ብፁዕ የነበረች በድብቅም በግልጽም አላህን ያላመፀች ማዕበሉ ከባድ ድሮ ሴት ለማየት ከቤት መውጣት ግድ ይላል። አሁን እጆች መሃል የዓለም ሴቶች ሞባይል ውስጥ ድብቅነት ተደብቀ የምታደርገው ኻፊደቱን ራፊዓ ሚሰቅልህ ሚጥልህ እሱ አደባባይማ ችግር የለም ለሰው ልታስመስል ትችላለህ። ግን አንተና ሞባይል ብቻችሁ ስትቀመጡ አንተና ሴክሬታሪ ብቻ ስትሆኑ አንተና እገሊት ብቻችሁ ስትሆኑ ያን አላህ እንተና መርየም ራሷን ጠበቀች። ከፍታን አላህ ሰጣት። ብዙ እህቶቻችንን እንመለከታለን ሶሻል ሚዲያ ላይ ቭሎግ ሰሪ ሆነዋል። ከንግድ ጋር ማይገናኝ ጀስት ራስን ለመሸጥ ቁንጅናን ለመግለጽ ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ። ይሄ ቦታው አይደል። ትልቁ ወሲያዬ